ሄሎ ጋይዝ እንዴት ናችሁ? ሰላም ናችሁ? ሰላም ብለናል። ለ2026 ወይም ለ2018 ኢንትራንስ እና ሪሚዲያን ተማሪዎች የሚገርም ዜና ይዤላችሁ መጥቻለሁ። እሱስ ምንድነው ካላችሁ ሲስተማቲክ ለርኒንግ ሴንተር ቻናል ከዚህ አካዳሚ ጋር በመተባበር የሚገርም የሁለት ወር ቻሌንጅ እንግሊዘኛ ሳብጀክትን ከበር ለማድረግ የሚገርም ቻሌንጅ ጀምረናል። እንደምታውቁት እዚህ አካዳሚ በዚህ ለርኒንግ ጆርኒ ላይ ከአንድ አመት በላይ ኤክስፒሪየንስ ያለው ነው። ቻናሉን ከ5K ሰብስክራይበር እና ወደ 2 የሚጠጋ ቪውስ ያለው ቻናል ነው። ያው ከዚህ አካዳሚ ጋር በመተባበር አልቲሜት ጎላችን እንግሊዘኛን በሁለት ወር ሁሉንም ኢሴንሻል የሆኑትን ፓርት ፍሬዛል ቨርቦችና ቮካበሪ እንደውም ሁሉንም ኤግዛምፕል እና ዲፊኒሽን በመስጠት ከበር ለማድረግ እና ሌሎቹን ግራመሮቹን ኢሴንሻል የሆኑትን ፓርቶቹን ከበር ለማድረግ ይህንን የመጨረሻ ዘላስት ቻሌንጅ ጀምረናል። ይሄ ቻሌንጅ ሞስትሊ ቪዲዮ የመስራት ምናምን ሳይሆን ማቴሪያሎቹን እና የተለያዩ ኢሴንሻል የሆኑትን ኤግዛም ኩዌሽኖችን ለእናንተ ቴሌግራም ቻናል ላይ ለመልቀቅ ሁሉንም ዝግጅት ጨርሰናል። እንደምታውቁት የሚገርመው ከዚህ በላይ የሚገርመው ነገር ደግሞ ሁሉንም ማቴሪያሎች የምንለቀው ፍሪ ነው። ማቴሪያሎቹን በሁለት ፓርት አከፋፍለን ፓርት 1 በሲስተማቲክ ለርኒንግ ሴንተር ቴሌግራም ቻናል ሲሆን ሌላኛው ፓርት በዚህ አካዳሚ ቴሌግራም ቻናል የሚለቀቅ ይሆናል። ቻሌንጁን አሁኑ ካልተቀላቀላችሁ ምንም ብዙ ነገር ነው የሚያመልጣችሁ። ይህንን ላልሰማ ሰው አድርሱ። ላይክ፣ ሼር፣ ሰብስክራይበር አድርጉ። ቻናሉን ከአንድ ሳምንት በኋላ 100 ሰብስክራይበር ቴሌግራም ላይ ከገባለን እንጀምራለን። 2 ወር ዴዲኬት ሆነን እንድንሰራ ሞስትሊ ወደ 200 ወደ 300 ሰብስክራይበር እንድትገቡ እንፈልጋለን። ቻናላችንም ወደ 500 ሰብስክራይበር እና ወደ 1000 ሰብስክራይበር እንዲጠጋ በአንድ ሳምንት ቻሌንጅ ጀምረናል። ይህንን ቻሌንጅ ተቀላቀሉ። እንደሰማችሁት ሁሉም ማቴሪያሎች ፍሪ ነው የሚለቀቁት በሁለት ፓርት በዚህ አካዳሚ እና በሲስተማቲክ ለርኒንግ ሴንተር ቻናል ተከፋፍሎ የሚለቀቁ ይሆናል። እንዳትረሱ። ሁሉም ፍሬዛል ቨርቦች ከ9 እስከ 12፣ ሁሉም ቮካቡላሪ ከ9 እስከ 12 በኤግዛምፕል በሲምፕል እና ክሊር የሆነ ዲፊኒሽን እና ፒዲኤፎቹ ስትራክቸር እና ኦርጋናይዝድ የሆኑ በጥንቃቄ የተሰሩ ማቴሪያሎች ናቸው። እነዚህ ማቴሪያሎች የሁሉ ልፋትም ተሰርቶበት የሚለቀቁ በፍሪ ነው። ይህንን ቻናል እነዚህ አካዳሚ ዩቲዩብ ቻናልን ሰብስክራይብ ማድረግ እንዳረሱ። ቻሌንጁን ተቀላቀሉት። ቴንክ ዩ